የእስራኤል ኮንሳ 51 ሚሊዮን ተጫዋች ዝውውር ልክ ነው ብላችሁ ታስባላችሁ? እናንተ በሀሳብ መስጫ ሳጥን ላይ አካፍሉኝ። ከላይ እንደምትመለከቱት አስደናቂ ብራዚላዊ አስደናቂው ሴንተር ባክ ተጫዋች ጋብሪኤል ማጋሌሽ እንደዚሁም ፈረንሳዊ እንደዚሁም ዘረመሩ ካሜሩን የሚመዘዘው ዊሊያም ሳሊባ የ23 ዓመት አስደናቂ ሁለቱ ሴንተር ባክ ጥምረት መውጣት የቻለው አርሰናል ማናጀር እንደዚሁም አርሰናል ቦርድ አባላትና ስፖርቲንግ ዳይሬክተር እንደዚሁም 54 ሚሊዮን ፓውንድ ብቻ ነው ለነኚህ ዓለማችን ቁጥር 1 የሚባሉት ሴንተር ባክ ማውጣት የቻለው። ነገር ግን ለ28 ዓመት ተጫዋች እንግሊዛዊ እንደዚሁም ዘረመሉ ከአፍሪካ ለሚመዘዘው ተጫዋች 51 ሚሊዮን የሁለቱን ዓለማችን ቁጥር 1 ሴንተር ባኮችን እንደዚሁም ባካፕ ሆኖ 51 ሚሊዮን አውቶ አርሰናሎች ማስፈረም ችሏል። የዊሊያም ሳሊባን ጉዳት ተከትለው ይህ ተጫዋች ዝውውር አርሰናሎች ትክክለኛ ዋጋ አውጥተዋል ብላችሁ ታስባላችሁ? ሲዎች ልክ ሞርጋን ሮጀርስ ላይ ያወጡትን አይነት ክፍያ አርሰናሎች ለእስራኤል ኮንሳ አውጡ ብላችሁ ታስባላችሁ? ሲናንተ በሀሳብ መስጫ ሳጥን ላይ አካፍሉኝ። 54 ሚሊዮን ዊሊያም ሳሊባና ጋብሪኤል ማጋሌሽ እንደዚሁም 51 ሚሊዮን እስራኤል ኮንሳን የ28 ዓመት